እና እግዚአብሔር ይመስገን ልጄን ከወለድኩ በኋላ በቃ አዲስ አበባ ውስጥም የቤት ኪራይ ምናምን ስላልተመቸኝ ወደ አቃቂ ተከራይቼ ገባው። ከዛ እሱ ከመጣ በኋላ ያችን ቤት ሰርተን ቤታችን መኖር ጀመርን። እግዚአብሔር ይመስገን እግዚአብሔርን ማገልገል ጀመርን። በቃሊቲ መሰረተ ክርስቶስ ውስጥ አገልግሎት ጀመርን። እኔም እሱም እግዚአብሔር ይመስገን ጥሩ እናገለግል ነበር። እዛች ቤተክርስቲያን ስትቆረቀር ብዙ ስራ ጌታ አብሮን ሰርቷል ከወገኖቻችን ጋር ሆነን። ክብር ለጌታ ይሁን። ከዛ በኋላ ሳሙኤል የሚባል ልጃችን ተወለደ። ከዛ በኋላ ጴኒኤል የሚባል ልጃችን ተወለደ። 3 ልጆች ኖሩን እና ከዛ ከ17 አሁን ዋናውን ምስክርነት የምነግራችሁን ከ17 ዓመት ስንኖር ያው እንግዶችን እንቀበላለን፣ ያለችንን ነገር ቆርሰን ከወገኖች ጋር አብረን እናሳልፋለን ነበርና እግዚአብሔር ግን በብዙ መንገድ ወደ ውጭ ሀገር እንደሚሄድ ወደ ሌላ ምድር እንደሚወስደን ይናገረን ነበርና ያንን እየጠበቅን እያለን ወደ ኬንያ ሄድኩኝ። እኔ ኬንያ ሲሄድ ጌታ ተናገረኝ፣ ተመለሽ በዚህ መንገድ አትወጪም ብሎ ሲለኝ የተላከልኝን ፕሮሰስ ትቼ እንደገና ወደ ኢትዮጵያ መጣሁኝ። ከዛ መጽሐፍ ቅዱስ ትምህርት ቤት የማታ በሙሉ ወንጌል መጽሐፍ ቅዱስ ጥናት እየተማርኩኝ ያለው መጽሐፍ ቅዱስ ጥናት እንደጨረስኩ አካባቢ ዲቪ ደርሰናል ማለት ነው። ዲቪ ሲደርሰን በቃ እግዚአብሔር የተናገረው ነገር ደረሰ፣ እግዚአብሔር አደረገላቸው ተባለ። እግዚአብሔር ይመስገን። በቃ ከዛ በኋላ እኔ ግን በውስጤ ዝም ብሎ አንድ ነገር ወደ ልቤ ይመጣል። የሚመጣው ምንድን ነው? HIV ይኖረኛል አለሽ የሚል ነገር ነው በውስጥ የሚሰማኝ። እንዴ 17 ዓመት ሙሉ በትዳር ኖር ያለው በጌታ ቤትም ኖር ያለው። አንዳንዴ ያው እንደ ሰው ድካምም ሊኖር ይችላል፣ ግን መጀመሪያ አካባቢ ነው እንጂ ከዛ በኋላ ያው እግዚአብሔር እንደረዳኝ በእግዚአብሔር ቤት ኖርኩኝና ከዛ በኋላ ልሄጄ ልመርመር አልመርመር እያልኩ እየፈራሁኝ የመጨረሻ አሜሪካን ኤምባሲ ምርመራ ሲደርስ ከመድረሱ በፊት እኔ ሄጄ ስመረመር አንቺ HIV ፖዚቲቭ ነሽ ተባልኩ ማለት ነው። HIV ፖዚቲቭ ነሽ ሲባል በቃ ወይኔ ልጆቼ ብዬ ነው ያለቀስኩትኝ። ልጆች ስንት ዓመት ናቸው ስትለኝ ልጆቼ እንደዚህ ናቸው ስላት አይ እነሱ ምንም አይሆኑም ስትለኝ አይ እነሱ ምንም ካልሆኑማ እኔ ምንም አልሆኑም አልኩ። ኃይለኛ የእግዚአብሔር ድምፅ ወደ ልቤ መጣ። ኃይልህ ብዙ ሆኖ እያለ ጠላቶችህ ዋሹብህ የሚል ቃል። ጌታ ይባረክ። ከዛ ኃይልህ ብዙ ሆኖ እያለ ጠላቶችህ ዋሹብህ፣ ኃይልህ ብዙ ሆኖ እያለ ጠላቶችህ ዋሹብህ እያልኩኝ የአቃቂ ሎንችን ይዤ ወደ ቤቴ ስገባ ልክ ቤት ስገባ ግን ያ የነበረኝ እምነት ሁሉ ጠፋ። በጣም በቃ እንደ እንጀራ እንደዚህ እጥፍ ብዬ በቃ ውስጤ ሁሉ በጣም ተጎዳ። ኢሞሽናሊ በጣም ተጎዳ። እንዴትም ለባለቤቴም እንደምነግረው በጣም ጨነቀኝ። እና እንግዲህ እግዚአብሔር በዚህ ሁሉ ውስጥ ልታሳልፈኝ ከፈለክ ምን አደርጋለሁ? አንድ ነገር ብቻ ልለምንህ አልኩኝ። ልጆቼን ብቻ ነፃ አድርግልኝ። እኔ ኃጢአተኛ ሰው ነኝ ይገባኛል ብዬ በራሴ ላይ የኃጢአት ሪስፖንሲቢሊቲን ወሰድኩ። በቃ እግዚአብሔር ሆይ እስካሁንም ያኖርከኝ አንተነ፣ ነገም ልታኖረኝ ትችላለህ። ነገር ግን ልጆቼ ግን ምንም በማያውቁት ነገር እንደዚህ አይነት ነገር ውስጥ አይግቡ ብዬ ጸለይኩኝ። ሰላም ለእናንተ ይሆን። የሚቀጥለውን ቪዲዮ ምሰራላችሁ። ከዛ HIV ፖዚቲቭ ነሽ ከተባልኩ በኋላ ባለቤቴ በጣም ፈሪ ስለሆነ ይሄን ነገር ከሰማ በቃ እሱ ነው ቀድሞ የሚወድቀው ብዬ አሰብኩኝ። እሱ ሲመረመር ደግሞ ምንም ነገር የለህም ተባለ። ልጆቹም ምንም ነገር የላቸውም ተባለ እና በዚህ ምክንያት የደረሰን ዲቪ ተበላሸ። እኔም በጣም አዘንኩኝ። 1 ዓመት በጣም የመጀመሪያ የሆነው ነገር በቃ ራሴን ማግለል፣ ራሴን መኮነን፣ በቃ ምግብ መብላት አቆምኩኝ። በጣም ውስጤ ተጎዳ። ባለቤቴ ግን እግዚአብሔር ይባርከው በተለያየ ቦታ ይዞ ወስዶኝ እያጸለየልኝ አይዞሽ እያለኝ፣ ከዛ ደግሞ እሱ ነፃ መሆኑ ደግሞ ትንሽ ተበረታታሁና በቃ ራሴን ሁሉ ባጠፋ ወደ ነበርና አንድ ጊዜ ሰይጣን በጆሮዬ ላይ ራስሽን ብታጠፊ ይሻልሻል፣ ጴንጤ ሆና እንደዚህ ሆነች ከምትባይ እያለ ሲከሰኝ፣ ወገኖቼ ጴንጤን ብንሆን እኛ የመጣ ነው ከዓለም ነው። የተለያየ ህይወት ውስጥ አልፈን የመጣን ነው። በምን ያገኘኛልም አይባልም። እኔ ኃጢአተኛ ሰው ነኝ። ቢያገኘኝም ቢኖርብኝም
ትክክል ነው እግዚአብሔር ነው የምለውና እግዚአብሔር በዛ ውስጥ አሳልፎኝ ከዛ ከተወሰነ ጊዜ በኋላ ተጽናናሁኝ። ሳይ አላመመኝም፣ አሞኝ አያውቅም። ለ5 ዓመት እኔ ምንም አሞኝ አያውቅም። ብቻ ግን ቼክ ለመደረግ ሐኪም ቤት ሲሄድ አንድ ቀን መድኃኒት መውሰድ አለብሽ ብለው ኮሪያ ሆስፒታል መድኃኒት አስጀመሩኝ ማለት ነው። ከዛ በኋላ መድኃኒት ከጀመርኩኝ በኋላ ሁለተኛ ዲቪ ደግሞ ለባለቤት የመጣ የዛን ጊዜ ኦባማ አዋጅ አውጇል። ማንኛውም ሰው ኔግሌት መደረግ የለበትም፣ አሜሪካን መግባት ይችላል የሚል። እግዚአብሔር ደግሞ የሚሆነውን ነገር ይሆናል፣ እኔ ነኝ የተናገርኩት ይሆናል፣ ትሄዳላችሁ ያለ ነበር የሚታየውን ነገር ሳይሆን እግዚአብሔር የሚያየውን ነው የሚናገረው፣ የሚችለውን ነው የሚናገረው። እግዚአብሔር ይመስገን። ከዛ በሁለተኛው ዲቪ እኔም ባለቤቴም ልጆቼም እግዚአብሔር ረድቶን አሜሪካን ሀገር ገባን። አሜሪካን ከመምጣቴ በፊት 1 ዓመት እኔ መድኃኒት ጀምሬ ነበረ። ከዛ በኋላ ያው እዚህ ሀገርም ከመጣው በኋላ እነሱም ቼክ አድርገው ነው መድኃኒት መቼም የሚሰጡን ቼክ አድርገው መድኃኒቱን አስቀጠሉኝ ለ13 ዓመት። አጠቃላይ HIV እንዳለብኝ ካወቅኩኝ ግን 20 ዓመት ወገኖቼ፣ በ20 ዓመት እዚህ እጄ ላይ የምታዩት ነገር ይሄ ነጫጭ ነገር ሲወጣብኝ የእሱ ሳይድ ኢፌክት ነው መሰለኝ ብዬ አንድ ቀን በህልም እግዚአብሔር አንቺ እኮ ነፃነሽ የሚል ሰው እየጸለየልኝ አየሁና ከዛ ረሳሁት፣ ነፃነሽ የሚለውን መልእክት ማለት ነው። ከዛ በኋላ ከስንት ጊዜ በኋላ ይህንን መድኃኒት በራሴ አቆምኩኝ። ነፃ ምንም አሞኛ አያውቅም። በቃ 20 ዓመት እኔ ታምሜ አላቅም። በእውነት ነው የምነግራችሁ፣ ታምሜ አላቅም ነበረ። ይቆረጣል፣ ይቀጥላለሁኝ። ሰላም ለእናንተ ይሁን። የሚቀጥለው ከዛ በኋላ 13 ዓመት የኤችአይቪ መድኃኒት ወሰድኩኝ። 17 አጠቃላይ ግና 5 ዓመት 13 ዓመት 20 ዓመት ነው። 20 ዓመት በ20 ዓመቱ እግዚአብሔር ተአምራት ሰራ። ጌታ ይባረክ። እኔ ነፃ ነኝ። እኔ ዶክተር ከፈለክ መርምረኝ፣ እኔ መድኃኒት ከዚህ በኋላ አልወስድም፣ ሰውነቴ ላይ እንደዚህ አይነት ነገር እያወጣብኝ ያለ መድኃኒቱ ይመስለኛል አልኩት። ኖ እሱ ከዚህ ጋር አይገናኝም ሲል በቃ እኔ አለብሽ ካልከኝ እንደገና ዲኤንኤውን በትክክለኛ ራሱ ቫይረሱን የሚያሳይ ነገር ካለ መርምሩኝ ብዬ እምቢ አልኩኝ ማለት ነው። ከዛ 2 ወር ምርመራ አደረጉ። የኤችአይቪ ዲኤንኤ የሚባል ምርመራ አደረጉ። ከዛ በኋላ ቮይስ ሜሴጅ አስቀመጠልኝ ዶክተሬ፣ we don't see any HIV virus in your blood ብሎ ማለት ነው። ከዛ እኔ በቃ እግዚአብሔር በተሳቀቅሽበት ባለቀሽበት ነገር ሁሉ አፍሽን ሳቅ ሞላዋለሁ የሚል መልእክት ስለነበረ ከት ብዬ ሳቅኩኝ። ጌታ ይባረክ። ከዛ ምንም አላልኩም፣ ዝም ብዬ ዝም አልኩኝ። ከስንት ጊዜ በኋላ አንድ አገልጋይ ይመጣና እግዚአብሔር ትልቅ ማዳን በህይወትሽ አድርጓል፣ አንቺ ግን አልመሰከርሽም፣ አልተናገርሽም፣ ታቂዋለሽ፣ ማንም የማያውቀው አንቺ የምታቂው ነው ብሎ ያንን መልእክት አመጣልኝና ከዛ በኋላ ባነንኩኝና ወደ እንትን ሄድኩኝ። ወደ ሆስፒታል ሂጄ እስቲ ይሄንን የተመረመርኩበትን ሁሉ ውጤት ምርመራ ስጡኝ ስለው እኔ እንደዚህ አይነት ነገር አጋጥሞን አያውቅም፣ ኢት ኩድ ቢ ፎልስ ፖዘቲቭ ተብለሽ ይሆናል እንጂ ይሄ እኮ ቫይረስ ከሰው ላይ ካለ አይሄድም። አንዲቴክተብል ነበር የሚሉኝ። አንዲቴክተብል ማለት ማይታይ የማይቆጠር ነበረ ያንቺ ፈጽሞ። ግን እንደዚህ ኔጌቲቭ እንዴት ሊሆን ይችላል? እኔ አላቅም፣ እግዚአብሔር ይሆናል ነፃ ያወጣኝ አልኳቸው። ከዛ በኋላ ያንን የምርመራውን ውጤት ወረቀቱን ሰጡኝ። ወረቀቱን ታጋረግላቸዋለሁኝ፣ እዚህ ላይ እለጥፈዋለሁኝ እና እግዚአብሔር ይመስገን ብዙ ምርመራዎችን አደረጉ። የሁሉ ምርመራ ላይ አንሲን ነው የሚለው፣ ምንም ነገር የለም። መድኃኒቱን አቆምኩኝ እንኳን 2 ዓመት ሆነኝ። ክብር ለጌታ ይሆን። 2 ዓመት ሆነኝ። እግዚአብሔር ይመስገን። በዚህ ሁሉ ውስጥ ባለቤቴ ጥሎኝ አልሄደም። እግዚአብሔርን የሚፈራ ትክክለኛ ህብረት ነበር የምናደርገው። ብዙ ሰዎች እንዲህ አይነት ነገር ሲሆን በበሽታም በጤንነትም
በምንም አብሬሽ ልሆን ብሎ በገባው ቃል እግዚአብሔር ይመስገን አብሮኝ ኖረ። ጌታ ይባረክ እና እግዚአብሔር ይባርከው። ቆሞም ደግሞ የጸሎቱን መልስም አገኘ። እኔም ነፃ ወጣሁኝ። በውኑ ለእግዚአብሔር የሚሳነው ነገር አለን ይላል የእግዚአብሔር ቃል። አዎ የሚሳነው ነገር የለም። ለሰው የማይቻል ለእግዚአብሔር ይቻላል። ዛሬ በተለያየ በሽታ፣ በተለያየ ችግር፣ በተለያየ ነገር ውስጥ ያላችሁ ኢየሱስ ያድናል። እኔን አድኖኛል። እውነት ነው የምነግራችሁ። እለጥፈዋለሁኝ ወረቀቱን ታዩታላችሁ። ክብር ለጌታ ይሆን። ምንም በውሸት ይሆናል እንጂ ምንም አይነት ነገር የላትም። በውሸት ፖዚቲቭ ተብላ ይሆናል እንጂ ከዚህ ጋር ተያያዥነት በሽታም የላትም ብሎ የአሜሪካን ዶክተር አለ የሚባለው ወርልድ ቤስት የተባለውን ሆስፒታል ነው አረጋግጦ የሰጠኝ። ክብር ለጌታ ይሁን። እግዚአብሔርን አመስግኑልኝ። እመሰክረዋለሁ፣ እናገረዋለሁ፣ የጌታን ማዳን አውጃለሁ። ክብር ለሱ ይሁን። አድኖኛልና ነፍሴ ሆይ እግዚአብሔርን ባርኪ፣ አጥንቶችም ቅዱስ ስሙን ይላል። ኃጢአትን ይቅር የሚል ደዌን የሚፈውስ ኢየሱስ